Okay, move. Okay, move. ጥላውንን የሚለውን ይቆይና ብዙ ጊዜ አንቺም እኔም ስንከሰስ ሰማለሁ በተለይ እኔ እንኳን መልስ መስጠት አልወድም የሚል እንትን ነበረኝ ክቡራትና ክቡራን ተመልካቾቻችን እንደምናላችሁ ከዚህ ፌርፋክስ ቨርጂኒያ ከሚገኘው ስቱዲዮ የተለመደው የከበረ ሰላምታ ይድረሳችሁ መስንበዙ ነኝ ተመልካቾቻችን አንዳንድ ነገሮች እየሰማን በሕግ የተያዘ ጉዳይ እስከሚያልቅ ድረስ ዝም ብለን ነበር አሁን ግን እኛም ዝም አንልም ምክንያቱም ነገሮች ሲደጋገሙ ዝም ማለቱ ጥሩ አይደለም ተመልካቾቻችን ከጥቂት ሳምንታት በፊት አርቲስት ቴዲ አፍሮ ወይንም ቴዎድሮስ ካሳሁን ኢቶሪካ የሚለውን አልበም ከለቀቀ በኋላም ኢንተርኔትን በማነቃነቅ መነጋገሪያ ሆኖ ነበር ታዲያ ይህ የኢቶሪካ አልበም ከተለቀቀ በኋላ የዛሬ 20 ዓመት ገደማ ቴዲ አፍሮ የተሳተፈበት የአርቲስቶችና የጋዜጠኞች የእግር ኳስ ጨዋታ የሚል ቪዲዮ በታማኝ በየነ ሾው ተለቀቀ ተመልካቾቻችን ቴዲ አፍሮ የመጀመሪያውን አቡጊዳ አልበም የለቀቀው በ2001 ሲሆን ያስተሰርያልን ደግሞ በ2005 ከለቀቀ በኋላ እንዲሁ በጣም መነጋገሪያ ሆኖ ነበር ያው መንግስትን ስለሚነካ ማለት ነው እንዲሁም ጥቁር ሰውን የለቀቀው ደግሞ በ2012 ነበር ታዲያ ቴዲ አፍሮ አዲስ አርቲስት ይመስል ይህ ከ20 ዓመት በፊት ቴዲ አፍሮ የተሳተፈበትን ቪዲዮ አሁን መልቀቅ ለምን አስፈለገ ለምንስ ከዚህ በፊት ታማኝ በየነ አልለቀቀውም ተመልካቾቻችን ዳኛና አርቲስት ታማኝ በየነም በዚህ የአርቲስቶችና የጋዜጠኞች የእግር ኳስ ጨዋታ ላይ የሙዚቃው ንጉስ ጥላሁን ገሰሰን በማክሮፉ ሰላም እንዳላለው እያወቀ ምንም እንዳልተፈጠረ አድርጎ ይህ ከዓመት በፊት የነበረውን ቪዲዮ ቆራርጦ ሲለቅ እኔም ለምላሽ ይሁን ብዬ ነው ይህንን ዝግጅት ያዘጋጀሁት ይህም ታማኝ በየነ ቆራርጦ የለቀቀው ቪዲዮ የኛን ብሶትም ስለሚቀሰቅስ እኔም መናገር በፈልግም የኢቶሪካ ነገር እስከሚበርድ ድረስ ብዬ ነበር እስካሁን የቆየሁት አሁን ያው እንደምታዩት የኢቶሪካ ነገር በርዷልና እኔም ታማኝ በየነ የለቀቀውን ቪዲዮ በተመለከተ ልናገር ተመልካቾቻችን በኖቬምበር 29 2023 ታማኝ በየነ እንዲህ በማለት በራሱ የዩቲዩብ ሾው ተናግሮ ነበር አብርሃምና ነዋይ በእውነት ገና በነገራችን ላይ ነዋይ ለመጀመሪያ ጊዜ እኔ ጓደኛ ሆኖ ልጅ ማመት አውቀዋለሁ
ለመጀመሪያ ጊዜ ሲያለቅስ የሰማሁት የዛለት ነው። አብርሃምም ሱቅ ነበረው። ሱቁን ዘግቶ በማግስቱ ሄዳለሁ ነው ያለው። በቃ ተነስተን ነው ፓስፖርቱ ሊቃጠል ይችላል ነው 3 ሳምንት ነው የቀረው። አዎ ኤምባሲ ስንሄድ እንኳን አስቸግሮን ነበረ ፓስፖርት ይቃጠላል ብሎትና ዶክተሩ ለዚህ ጉዳይ ነው ደብዳቤ ጽፏል። ፓስፖርታችን ላይ ተመቷል። እና ተመልካቾቻችን ይሄን ታሪካዊ ነገር ያነሳት አንዳንድ ጊዜ ተለያየ ነገር ከሰማችሁ እውነት ነው የትም አይሄድም እና እስቲ ይሄን ቪዲዮ ባጭሩ ተከታተሉ። ተነስኪ አባቴ መስማ ተው በቃ ምንድነው ይሄ? እና ተመልካቾቻችን ይሄን ታሪካዊ ነገር ያነሳት አንዳንድ ጊዜ ተለያየ ነገር ከሰማችሁ እውነት ነው የትም አይሄድም እና ተመልካቾቻችን እንዳያችሁት ታማኝ በየነ አንዳንድ ጊዜ የተለያየ ነገር ከሰማችሁ እውነት ነውና የትም አይሄድምና እያለ ያው የፈረደበትን ሳውዝ አፍሪካ ሄዶ ያነሳውን ቪዲዮም አሳየን። አንዳንድ ነገር ከሰማችሁ እውነት ነውና እውነት የትም አይሄድም የሚለው እኛን የሚነካ ነው። ቀጥሎም የጥላሁን ገሰሰን ቪዲዮ የሚያሳየው ምክንያቱም ጥላሁን ገሰሰን በተመለከተ ስለ ታማኝ በየነ የተናገርነው እኛ ነን። ጥላሁንን የሚለውን ይቆይና ብዙ ጊዜ አንቺም እኔም ስንከሰስ ሰማለሁ። በተለይ እኔ እንኳን መልስ መስጠት አልወድም የሚል እንትን ነበረኝ። ግን አንዳንድ ነገር ከሰማችሁ እውነት ነውና እውነት የትም አይሄድም እያለ ይህ በተደጋጋሚ የሳውዝ አፍሪካን ቪዲዮ ከሚያሳየን የተሰማውን የተናገርነውን እያወጣ አይ ይሄ ነገር ውሸት ነው እያለ ለምንስ እሱ በተጨባጭ አያሳየንም? እየደጋገመ ብቻ ይህንን የሳውዝ አፍሪካ ቪዲዮ ያሳየናል። እዚህ ላይ ታማኝ በየነ የተናገረው አንድ እውነት አለ። ታማኝ በየነ ጥላሁን ገሰሰ ሰው የሚፈልግበት ወቅት ነበር ሲል እውነቱን ነው። ጥላሁን ገሰሰ የአካል ጉዳተኛ ከሆነ በኋላም ሰው የሚፈልግበት ወቅት ነበር። እኛም ገንዘብም እጃችን ላይ አልነበረም። ክሬዲት ካርዳችንን እየጫርን እዳ ውስጥ ገብተን የሳውዝ አፍሪካ ቲኬት ያው ታወቀ ነው ዋጋው። ማረሳው ነገር ምንድነው እሱ በክፉም በደጉም በኢትዮጵያ ጉዳይ ላይ ተገኝቷል። ሰው የሚፈልግበት ሰዓት ነው አልሽ። ልናረግለት የምንችለው ዛሬ ሄድን አይዞህ ምንም አይደለም ብለን ከጎኑ መቆም አለብን ያልሽውና ይሄን አረሳውምና ሰው የሚፈልግበት ሰዓት ነው አልሽ። ልናረግለት የምንችለው ዛሬ ሄድን አይዞህ ምንም አይደለም ብለን ከጎኑ መቆም አለብን ያልሽውና ይሄን አረሳውምና ጥላሁን ገሰሰን ሰው የሚፈልግበት ወቅት ነበር። ነገር ግን በዚያን ጊዜ ጥላሁን ገሰሰ ሰው በሚፈልግበት ጊዜ በተለይ ለብዙ ዓመታት አብረው ሲሰሩት የነበሩት አርቲስቶች አጠገቡ እንዲሆኑ እንዲጠይቁትም እንዲሁ በርታ አይዞ እንዲሉት የሚፈልግበት ሰዓት ነበር። እዚህ የአሜሪካን ሀገር ጥላሁን ገሰሰ መጥቶ ሲኖር አንዳቸውም መጥተው ጥላሁን ገሰሰን እንዴት ነህ አላሉትም። በጣም ጥቂቶች በቁጥር። አሁንም ላረጋግጥላችሁ የምፈልገው ክቡራትና ክቡራን ተመልካቾቻችን ከዚህ በፊት ጥላሁን ገሰሰን በተመለከተም ስለ ታማኝ በየነ የተናገርኩት እውነት እንጂ አንድም ውሸት እንደሌለበት ነው። ጥላሁንን የሚለውን ይቆይና ብዙ ጊዜ አንቺም እኔም ስንከሰስ ሰማለሁ። በተለይ እኔ እንኳን መልስ መስጠት አልወድም የሚል እንትን ነበረኝ። ግን ታማኝ በየነ ስለ ጥላሁን ገሰሰ በተናገረ ቁጥር የእኛን ስም አብሮ መነሳቱ አልቀረም። እዚህ ላይ የማይካዳቅ አለ። ታማኝ በየነ ስለ ጥላሁን ገሰሰ በጣም የቆዩ የድሮ ቪዲዮዎች አሉት። 100% ስለ ጥላሁን ገሰሰ ያለው ቪዲዮ ታማኝ በየነ ጥላሁን ገሰሰ የአካል ጉዳተኛ ከመሆኑ በፊት ብዙ ዶክመንቶች አሉት እና ያንን የድሮውን የጥላሁን ገሰሰን ቪዲዮ በለቀቀ ቁጥር እኛ ስለ ጥላሁን ገሰሰ የዋሸን ይመስል ወሬ ይወራል። ግን ታማኝ በየነ እውነተኛ ከሆነ ለምንስ ጥላሁን ገሰሰ የአካል ጉዳተኛ ከሆነ በኋላ የነበረውን ቪዲዮ ያሳየንም? ግን የሌለውን ቪዲዮ ከየት አምጣ?
ታማኝ በየነም በዚህ የአርቲስቶችና የጋዜጠኞች የእግር ኳስ ጨዋታ ላይ ጥላሁን ገሰሰ በጣም አዝኖ ወቸው ጉድ እስከሚል ድረስ ያደረገውን እያወቀ ነው፣ ረስቶ ነው፣ ምንም ነገር እንዳልተፈጠረ ይመስል ይህንን ቪዲዮ የለቀቀው። ታማኝ በየነም ያደረገውን ከረሳ ለማስታወስ ያህል ለታማኝ በየነም ሆነ ለእናንተም ላሳያችሁ። በዚህም የአርቲስቶችና የጋዜጠኞች የእግር ኳስ ጨዋታ ላይ ጥላሁን ገሰሰን ስታዲየም ገብቶም ህዝቡን ሰላም እንዲል ለስፖርት ፌዴሬሽኑ ኃላፊዎች ባቀረብኩላቸው ጥያቄ መሰረት እነሱም ጥያቄን ተቀብለው አርቲስቶችና ጋዜጠኞች የሚያደርጉትን የመዝናኛ ጨዋታ አቋርጠው ረፍት ላይ በነበሩበት ጊዜም እንደምታዩት ጥላሁን ገሰሰን ይዘን ወደ ስታዲየሙ ገባን። እዚህ ከበስተኋላ ያለነው እኔ መስፍን በዙና በዚያን ጊዜ የኢትዮጵያ ስፖርት ፌዴሬሽን የህዝብ ግንኙነት ኃላፊ የነበረው ፋሲል አበበም ነበርን። Hit. ዝም ብላችሁ ሀይ ብቻ በሉት። አይ ጆኒ ቦታ የለቀቅ ጥላሁን እያሉት ነው። እንኳን ደህና መጣ ጥላሁን። እዚህ ኳስ ሜዳ መሀል ገብተህ የ1984 ኦሎምፒክ የተዘጋጀበት ትልቁ ሜሞሪያል ስታዲየም እንኳን ደህና መጣ እያለን ነው። በጣም ጥሩ ነው። ጨዋታው እንዴት ሞቅ ሞቅ ያለ ነው እና አንተም ገብተህ እንደምታበረታታ ባለሙሉ ተስፋ አንድ ጊዜ ወታደራዊ ትረክባለሁ። ንጉሠ ነገሥት ድምፃዊ ጥላሁን ቀዳማዊ ምትክ የለህም ዳግማዊ። እንዳያችሁት የሙዚቃው ንጉሳችን መጣ ብለው በጣም በሚያስደስት ሁኔታ ጥላሁን ገሰሰን ሰላም ሲሉ፣ አንድ አርቲስት ግን ጥላሁን ገሰሰን ሰላም ለማለት ስላልፈለገ ጥላሁን ገሰሰም ወቸው ጉድ በማለት በጣም አዘነ። ይህ የአርቲስቶችና የጋዜጠኞች የእግር ኳስ ጨዋታ የዋንጫ ጨዋታ አይደለም፣ ለቀል የተደረገ ጨዋታ ነበር። አርቲስት ታማኝ በየነ ደግሞ የዚህ የቀል የመዝናኛ ጨዋታ ዳኛ ነበር። ቪዲዮ ላይ እንደምታዩት አርቲስቶች ጥላሁን ገሰሰን በደንብ ሰላም ሲሉት፣ አርቲስት ታማኝ በየነ ግን ጥላሁን ገሰሰን እንደ ሌሎቹ ሰላም ሲል አይታይም። ታማኝ የታለ ታማኝ በየነ ታማኝ የታለ ታማኝ በየነ። እንደምታዩት ታማኝ በየነ ዳር ቆሞ በመመልከት አርቲስቶቹና ጋዜጠኞች ጥላሁን ገሰሰን በደንብ ሰላም እያሉት ነው
ወይንስ አይደለም እያለ የሚዳኝ ይመስል ነበር። ጥላሁን ገሰሰም የሚጠገብ አይደለምና አርቲስቶች ጥላሁን ገሰሰን በጣም ደስ በሚል ሁኔታ በደስታ እያቀፉት ሰላም እያሉት ሳለን ዳኛ አርቲስት ታማኝ በየነ ደግሞ በጥላሁን ገሰሰ ላይ ፊሽካ እየነፋ ሙቭ ሙቭ ማለት ጀመረ። ያው ጥላሁን ገሰሰን ከሜዳ ውጣ ማለቱ ነው። ተመልካቾቻችን ቀደም ሲል ታማኝ በየነ ጥላሁን ገሰሰ ሰው በሚፈልግበት ሰዓት እንዳለው ታዲያ ጥላሁን ገሰሰ ሰው የሚያገኝበትን አጋጣሚ አግኝቶ ህዝቡን ሰላም ሲል ታማኝ በየነ ግን ፊሽካ እየነፋ አርቲስቶችንና ጥላሁን ገሰሰን ሙቭ ሙቭ ከማለት ይልቅ የሙዚቃው ንጉስ እስከሚሄድ ድረስ ቢጠብቅ ምንም የሚበላሽ ነገር አልነበረም፣ በፍጹም አይኖርም ነበር። እንደውም ጥላሁን ገሰሰን እስከፈለጋችሁ ድረስ ሰላም ልትሉት ይገባል ብሎ ይህንን የመዝናኛ ጨዋታ የገል ጨዋታም ቢሰርዝስ ለጥላሁን ገሰሰ ሲል ቢያቆመውስ ይችል ነበር። ምንም የሚበላሽ ነገር አልነበረም። ተመልካቾቻችን በዚህ የአርቲስቶችና የጋዜጠኞች የእግር ኳስ ጨዋታ ላይ ታማኝ በየነ ጥላሁን ገሰሰን ማይክሮፎን ቪዲዮ በደንብ ያሳያል። ለምን ጥላሁን ገሰሰን ሰላም አላለው? ሰላም ካለማለቱ አልፎ ደግሞ ሙቭ 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 ተመልካቾቻችን የዛሬ 20 ዓመት ገደማም በ23ኛው የኢትዮጵያ ስፖርት ፌዴሬሽን ዓመታዊ በዓል ላይ አርቲስቶችና ጋዜጠኞች ሲያደርጉት የነበረው የመዝናኛ ጨዋታም ባጭሩ ይህን ይመስል ነበር። ተመልከቱ። የነጭ ለባሹን ስራ የተቀናቀኑ ይመስላሉ። በመስፈን ሆይ ያለ በመግባት ላይ የሚገኘው የጋዜጠኛው ቡድን በጋዜጠኛው አዲሱ አበበ የሚመራው ቡድን ወደ ሜዳ በመንቀሳቀስ ላይ ይገኛል። በሜዳ በስተግራ በኩል ደግሞ የዘፋኞች ቡድን በአርቲስት ነዋይ ደበበ አቀንቃኝነት ወደ ሜዳ በመነጋገር ላይ መሆናቸው ጋዜጠኛው ቡድን አስታውቋል። ይሁንና ይህ ጨዋታ የሚካሄደው ያለምንም መስመር ዳኛ በሁለቱ ቡድኖች ስምምነት እንደመሆኑ ከጋዜጠኞች
ማስለጌታ ነው አይደበበ ከሲልቨር ስፕሪንግ ሜሪላንድ ነኝ የምንጫወተው ለሰላም ለፍቅር በተለይ የዚህ ስፖርት ቡድን በእውነት የዚህ ስፖርት ፕሮግራም ምን ያህል ህዝቡን እንደሚያስተሳስርና በፍቅር እንዴት አብሮ አንድ ላይ ያይዞ ኢትዮጵያዊነትን እንዴት አድርገን እንደ በዓል እያከበርን ያለን መሆኑን ለመደገፍ ጭምር ነው። አመሰግናለሁ። ዛሬ ምናልባት አንድ 3 ጎል እናገባ ይሆናል ብዬ አስባለሁ። ባልኛ ለጊዜ 6 እናገባለን ብዬ ነው የማስበው። የዞሮ ቆንጆ ነው። በጣም ተተማምናለሁ ያለው እስቲ ተዋጣው የአስራአምስት ሰከንድ ገለጻ አድርገን የምትፈልገው አይበዛም ና እኔና እሱን እናሱ ኳስ እንግዲህ ልጫወታለን ዛሬ እንደምናሸንፍ ጥርጥር የለውም። ነገር ግን ያው ብዙም ፕሮፌሽናል ስላልሆነ የቻልነውን ያህል እንጫወታለን። ግን ስፖርትና ሙዚቃ አንድ ስለሆነ ብዙ አይከብደንም። Thank you, Ted. Okay. And Thank you. ሌላው እንግዲህ ጋዜጠኞችና የቲያትረኞች ያው እንደምናሸንፋቸው ጥርጥር የለውም። ማሸነፍ anything ስሜ ጸጋዬ እሸቱ ድምፃዊ ነኝ። ዝግጅቱ ጥሩ ነው። ከሌላው አካባቢ ጋር አይወዳደርም ብዬ እላለሁ እንጂ መልካም ነው። እንግዲህ እኛም መተናል። አሁን የሚቀጥለውን እንሰራለን። ብራቮ ደህና ነህ ሆይ? በዛሬው ዕለት ያው እዚህ ዚያር እንግዲህ አገናኝቶናል። የሙዚቀኛ ቡድን ወክለን ልንጫወት ያው እንግዲህ ሎስ አንጀለስ በመሆኑ ደስ ብሎኛል። ሙዚቃንም የጀመርኩት ሎስ አንጀለስ ነው። ስለዚህ ሁሉም ነገር የመጀመሪያ እንደሆነን በኢትዮጵያ ሊትል ኢትዮጵያንም የከፈትን እኛ ነን። የሙዚቀኛንም እና የአርቲስቶችን እግር ኳስ ቡድንም መጀመሪያ አቋቋምን ሎስ አንጀለስ ነው። በጣም ነው ደስ ያለኝ። ይሰግና የጥንቱ የሎስ አንጀለስ ስታር ቲም ነኝ። መቼስ አሁንም ደግሞ እዚህ ከሙዚቀኞች ጋር እንጫወታለን። እንግዲህ ስፖርት መቼስ ለጤንነታችን ሁላችን የሚያሰባስብ ነው። ፈን እንደሚሆን ባለሙሉ ተስፋ ነኝ። ስሜ ሰይፉ መኮንን እባላለሁ። የ1972 ዓመተ ምህረት የኦሎምፒክ ቦክሰር ነኝ። ከዛም ብዙ የአፍሪካ ጨዋታና ከሶቪየት፣ ከካናዳ፣ ከአውስትራሊያ ሁሉ ቦክስ ያልገጠምኩት ሀገር የለም። ኬንያ ውስጥ ሁሉ የ25 ጨዋታ ተጫውቼ 25ን ያሸነፍኩ ነኝ። እንግዲህ ይሄን ይመስላል የዛሬው ሁኔታ። ያሬድ እባላለሁ from Seattle, keyboard player, Abogida band tomorrow night. And I'm looking forward to it. It's going to be fun. 5-0 artist. Kirunel from Los Angeles. Well, እንግዲህ hopefully we'll win. ያዩ ባለ ባላለው ስሜ በዛሬው ዕለት እንግዲህ በዚህ የኢትዮጵያ 23ኛ የኳስ ጨዋታ ላይ ተገኝቼ ለመጫወት በዝግጅት ላይ እገኛለሁ። በጣም ደስ ብሎኛል። በኤልኤ ላይ በመካሄዱም ደግሞ በዚህ ላይ አጋጣሚ በጣም ደስ ብሎኛል። ይሄው ነው ያለው።
ይሁኔ በላይ ይባላለሁ። አርቲስት ነኝ፣ ዘፋኝ። ዛሬ በጣም ደስ ብሎኛል። ብዙዎች የሚያውቁኝ በሌላ ማሊያ ነው። ማሊያዬ ደበሎ ነበረ። ዛሬ ደግሞ የስፖርት ማሊያ ለብሼ ነው ያለሁት። ዛሬ ጥሩ ጨዋታ ለማሳየት ተዘጋጅቻለሁ። እረኞች አንዳንድ ጊዜ ስናገኝ ኳስ እንጫወታለን እና በጣም ደስ ብሎኛል። እንደምናሸንፍ ደግሞ ተስፋ አለኝ። አመሰግናለሁ። የታወቀው ዘላለም ስልጣኑ የማይጨምረው ሻምበል ነኝ። ሻምበል በላይ እባላለሁ። እንግዲህ በአሁኑ ዘመን ያው በአሁኑ ዝግጅት እኛም አርቲስቶች ተዘጋጅተንበታል እና ጥሩ ነገር ለማሳየት እንደ ሙዚቃችን እንሞክራለን። አመሰግናለሁ። ክቡራትና ክቡራን ጨዋታው ለመጀመር ጥቂት ደቂቃዎች ነው የቀሩት። ከሜዳው በስተቀኝ በኩል እንደገና በሰማያዊ ጀርሲ አጽብርቆ የገባው የጋዜጠኞች ቡድን በተጫዋችነት ከተሰለፉት ግርማ በቀለ ከኢኢዲኤን፣ ሲሳይ አስፋው አትላንታ ማህደረ አንድነት ሬዲዮ፣ አክሊሉ ታደሰ ከሚሽጋን ኢትዮ ሚዲያ ፎረም፣ ቴዎድሮስ ኃይሌ ድንቅ መጋዚን ከአትላንታ፣ በፍቅር ከበደ ኢትዮ ሚሌኒየም ዳካም ከአውስትራሊያ፣ ዳዊት ሰለሞን ሲያትል ኢትዮ ቲቪ 4 ማለዳ፣ ሚኪያስ አበበ ሚኒሶታ ቲቪ፣ ወንዶሰን ከበደ ይቻላል ከዲሲ፣ አዲሱ አበበ ከአሜሪካ ድምፅ፣ ዘውገ ቃኘው ከዳላስ ሬዲዮ፣ ዘካራስ ጌታቸው ከሚኒሶታ፣ ዘላለም ተሰማ ከሲያትል ቲቪ፣ ሼክስፒር ፈይሳ ከአድማስ ሬዲዮ አትላንታ፣ እንዲሁም ሰይፉ ናቸው። ስማችሁ ሲጠራ እጃችሁን እያሳያችሁ ወደፊት አንድ እርምጃ ወሰዱ። ወደፊት። ከሜዳው በስተግራ በኩል ደግሞ የምናየው የዘፋኞች ቡድን አዳነ ተካ፣ እያዩ ብሌ፣ መስፍን፣ ጸጋዬ እሸቱ፣ ዮሐንስ ብርሃኑ፣ ይሁኔ በላይ፣ ንዋይ ደበበ፣ ቴዲ አፍሮ፣ ያሬድ፣ ጆኒ፣ ሻምበል በላይነህ፣ ዘመነ ተሻገር እና ኤርሚያስ ናቸው። ና ጆኒ ሁላችሁም እየተጨባብጠን ጀምር ከዚህ ጋር ኦኬ ጆኒ ጆኒ ላቋረጠ ኮን ማን በርጌ አንተ ለምን የገባው ዞቻን ሁላ አውሮፕላኑ ዘግቶ በመግባቱ አብዱኪያ አሁን ገብተዋል። አገኘናቸው። አስር ቁጥራቸው እና በላይ
ቴዲ አፍሮ ሰጠው ጋግሮ ቴዲ አፍሮ አንደኛውን ጎል አስቆጥሯል። የአርቲስቶች ቡድን 12 ቁጥሩ ቴዲ አፍሮ አንደኛውን ግብ አስቆጥሯል። የጋዜጠኞች ቡድን የመጀመሪያውን ግብ አስቆጥሯል። የሚመታው የአሁኑ ደግሞ ጸጋይ እሸቱ ነው። የከፍተኛ 16 ተጫዋች የነበረ ምን ያደርጋል? ለመቀየር ጨርሰዋል። የጋዜጠኞች አሰልጣኝ አቶ ዘካሪያስ ቴዲ አፍሮ ሊመታ ነው። መግባቱ ግን ያጠራጥራል። ለማንኛውም እናየዋለን። ታማኝ ኳሷን ትንሽ ወደ ኋላ በላት። ተከታዩ መች የሚሆነው ሻምበል በላይነህ ነው የሚሆነው። ቴዲ አፍሮ አግብቷል። ይሄም በትክክል ጎል ነው። ንጥር ያለ ጎል እያዩ በሉ ነው። አይገባም። ጎል አንበሳ ይወዳል። በአሁኑ ሰዓት እንደምናየው የሚመታው የሚኒሶታው ጆኒ ቶና ነው። ያዘው ከራስ ጌታቸው ነው የሚሆነው። ከሲያትል የመጣ ቅድም እዛ ጋር ሙዚቀኞች ሲያነጋግሩት ነበረ። ድንገት ላላ አርጎ እንዲመታ የተደራደረው ነገር ቢኖር ነው ማለት ነው። ሰሜን አሜሪካ የኢትዮጵያ ስፖርትና ባህል ፌስቲቫል እንዲህ በድምቀት ሊካሄድ የቻለው ላለፉት 23 ዓመታት ይኸው የሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን ከማንኛውም የዘር፣ የፖለቲካ፣ የሃይማኖት ጥላሁንን እንዲህ የሚለውን ይቆይና ብዙ ጊዜ አንቺም እኔም ስንከሰስ ሰማለሁ። በተለይ እኔ እንኳን መልስ መስጠት አልወድም የሚል እንትን ነበረኝ። ተመልካቾቻችን ስለ ታማኝ በየነ ተናገራችሁ ተብለን ብዙ ስቃይ ደርሶብናል፣ ተደብድበናል፣ ተሰድበናል፣ መኪናችን ተጎድቷል፣ ስቃይ አይተናል፣ ስማችንም ጠፍቷል። ፍትህም ለማግኘት ብለን ፍርድ ቤት በመቅረብ ሰርቼ ያመጣሁትን ብዙ ገንዘብ አጥፍቻለሁ። ተመልካቾቻችን እውነት ነው ምላችሁ እኔ ከታማኝ በየነ ጋር ምንም አይነት የግል ጠብ የለኝም አልነበረኝምም። አርቲስት ታማኝ በየነን እንደ ማንኛውም አርቲስት የማደንቀው አርቲስት ነበር። ነገር ግን ስለምወደው ስለማከብረው ከዛም ቤተሰቤ ስለሆነው ስለ ጥላሁን ገሰ በመቆርቆር ታማኝ በየነን በተመለከተ በተናገርኩት ይሄው ታማኝ በየነ ቂም ይዞ ከ15 ዓመታት በላይ እየተፋለምን ነው፣ ጦርነት ላይ ነን። አሁንም የኔ ጥያቄ ታማኝ በየነ ላደረገው ስህተት ህጉ በሚፈቅደው መሰረት
ይቅርታ ይጠይቅ ነው። አሁንም ታማኝ በየነ አሻፈረኝ ብሎ ይቅርታ የማይጠይቅ ከሆነም ከታማኝ በየነ ጋር ይህ ከ15 ዓመታት በላይ የዘለቀው ፍልሚያ እንዴት ተጀመረ? መነሻው ምንድነው? አሁንስ ምን ደረጃ ላይ ነው? ጥላሁን ገሰሰና ታማኝ በየነ የነበራቸው ቁርሾ ምን ነበር? አሁንም እውነትን እንጂ ውሸትን አናስተናግድም እና እውነቱን እንዳለ ወደ ህዝብ በማቅረብ ትሰሙታላችሁ። ስለዚህም የታማኝ በየነ ወዳጆች የሆናችሁ ለምን ታማኝ በየነ ተነካ ብላችሁ ዘራፍ ከምትሉ የእኛን ስም ከምታጠፉ የእኛ ስም ጠፍቶ ተበድለን ተሰቃይተን ፍትህ ለማግኘት ገንዘባችን አጥፍተን ሳለ በቃ ተውት ከምትሉት ይልቅ ታማኝ በየነ ህጉ በሚፈቅደው መሰረት ይቅርታ እንዲጠይቅ ምከሩት። አሁንም ታማኝ በየነ ይቅርታ ከምጠይቅ ሞቼ እገኛለሁ የሚል ከሆነ እኛም የታማኝ በየነን ሞት በፍጹም አንሻምና እኛ ደግሞ የእኛን ስም ለመጠበቅ የእኛን ስም ለማደስ እውነቱን ታሪኩን ይዘን እንቀርባለን። አሁንም ህግን አክብረን እውነቱን ይዘን እንጓዛለን። የእግዚአብሔርን ስም እየጠራን በፍጹም አንዋሽም። እውነትን ህግን ይዘን ስለምንሄድ ማንንም አንፈራም። የምንፈራው እግዚአብሔርን ብቻ ነው። ስለዚህ ክቡራትና ክቡራን ተመልካቾቻችን አሁንም አርቲስት ታማኝ በየነ ይቅርታ የማይጠይቅ ከሆነም ግድ የለም፣ ሚዲያውን በእጃችን ነው፣ እንመለስበታለን። ክቡራትና ክቡራን ተመልካቾቻችን ስለዚህ ደግሞ አለው ታማኝ በየነን የምትደግፉ የታማኝ በየነ ወዳጆች ይቅርታ እንዲጠይቅ ምከሩት። አለበዛ ሁሉንም ነገር ይዘን እንመለሳለን። ክቡራትና ክቡራን ተመልካቾቻችን ስለተከታተላችሁ በጣም አድርጌ አመሰግናለሁ። ከዚህ ከፌርፋክስ ስቱዲዮ እግዚአብሔር ኢትዮጵያ ሀገራችንን ሰላም ያድርግልን እያልኩ ለሁላችሁም ሰላም መስበዙ ነኝ። ቻው። We'll be right back.